ሰላም የጉነርስ ቤተሰብ፣ እንኳን ወደ ጉነርስ ዶፕ ኒውስ በደህና መጣችሁ። ዛሬ በሰሜን ለንደን ክለባችን አርሰናል ዙሪያ ያሉትን ትልልቅና ትኩስ ዜናዎች፣ የተረጋገጡ የዝውውር እንቅስቃሴዎችን፣ የዊሊያም ሳሊባን የጉዳት ሁኔታ እና ሚኬል አርቴታ የቡድኑን ማጥቃትና መከላከል ለማጠናከር እያደረጋቸው ያሉትን ምስጢራዊ እንቅስቃሴዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የዛሬው ትልቁና የመጀመሪያው ዜናችን አርሰናል በማጥቃት መስመሩ ላይ ያደረገው አዲስ የዝውውር እንቅስቃሴ ነው። ታማኙ የጋዜጠኞች ምንጭ ዳቪድ ኦርንስቲን እና ፋብሪዚዮ ሮማኖ እንደገለጹት አርሰናል የግሪክ እና የክለብ ብሩጅ ክንፍ ተጫዋች የሆነውን ክሪስቶስ ሶሊስን ለማስፈረም ሙሉ ስምምነት ላይ ደርሷል። የሊያንድሮ ትሮሳርድን መውጣት ተከትሎ ሚኬል አርቴታ በክንፍ መስመር ላይ ተጨማሪ ፍጥነትና ጥራት ያለው ተጫዋች ይፈልግ ነበር። በግምት 35 ሚሊዮን ፓውንድ የወጣበት ይህ ዝውውር አርሰናል የፊት መስመሩን ለማጠናከር የወሰደው ትልቅ እርምጃ እንደሆነ ተገልጿል። በተጨማሪም እንደ ፋብሪዚዮ ሮማኖ ዘገባ አርሰናል የክሊንሺት እና የማጥቃት ጥራቱን ለማሳደግ የአስቶን ቪላውን ኮከብ ሞርጋን ሮጀርስን ለማስፈረም ንግግሮችን እያደረገ እንደነበር ቢገለጽም የክለቦች የዋጋ ግምት ልዩነት በመኖሩ በከፍተኛ ጥንቃቄ እየተከታተለው ይገኛል። አሁን ደግሞ ወደ የዝውውር አየር ሁኔታችን እንለፍ። አርሰናል በዚህ የክረምት የዝውውር መስኮት ንቁ ተሳትፎ እያደረገ ይገኛል። ወደ አርሰናል የሚመጡ ክሪስቶስ ሶሊስ ቦታ የክንፍ አጥቂ አሁን የሚጫወትበት ክለብ ብሩጅ ደረጃ ጠንካራ ሪፖርት በዴቪድ ኦርንስታይን የተረጋገጠ የስምምነት ዜና ሞርጋን ሮጀርስ ቦታ አጥቂ አማካይ ክለብ አስቶን ቪላ ደረጃ ውይይት ላይ ያለ አርሰናል ፍላጎት እንዳለው ቢገለጽም አስቶን ቪላ ከፍተኛ ዋጋ ጠይቋል። ጁሊያን አልቫሬዝ ቦታ ክለብ አትሌቲኮ ማድሪድ ደረጃ ይህ አሁን ያልተረጋገጠ ወሬ ነው። ሚኬል አርቴታ የፊት መስመሩን ለማጠናከር ቢፈልግም የአትሌቲኮ ማድሪድ የውል ማፍረሻ ዋጋ ከፍተኛ ነው። በአሁኑ ሰዓት የአርሰናል ትልቁ ስጋት የተከላካይ መስመሩ ሁኔታ ነው። የፈረንሳይ ብሔራዊ ቡድን ተከላካያችን ዊሊያም ሳሊባ በጨዋታ ላይ ባጋጠመው የጉዳት ሁኔታ ምክንያት ለአጭር ወይም ለረጅም ጊዜ ከሜዳ ሊርቅ እንደሚችል ታውቋል። የሳሊባ ጉዳት ከባድ መስሎ በመታየቱ ሚኬል አርቴታ እና የስፖርት ዳይሬክተሩ ቡድኑን በተከላካይ መስመር ለማጠናከር አዲስ አማራጮችን መመልከት ጀምረዋል። አርሰናል የሳሊባን ቦታ በጊዜያዊነት ወይም በዘላቂነት ለመተካት የነፃ ኤጀንቱን ጆን ስቶንስን እና የሪያል ሶሴዳዱን ወጣት ተከላካይ ጂሚ ማርቲንን በእጩነት መያዙን የእንግሊዝ ጋዜጦች ዘግበዋል። ይህ ዜና ግን በአሁኑ ሰዓት የጋዜጣ ወሬ መሆኑን እንገልጻለን። ሚኬል አርቴታ ለቀጣዩ የውድድር ዘመን የቡድኑን ጥልቀት ለመጨመር ትልቅ ዕቅድ አውጥቷል። ባለፈው የውድድር ዘመን የታዩትን የማጥቃት እና የተከላካይ መስመር ክፍተቶች ለመድፈን የተደረጉት እነዚህ ዝውውሮች አርሰናል ለዋንጫ በሚያደርገው ፉክክር ላይ ትልቅ አዎንታዊ ተጽዕኖ ይኖራቸዋል። በተለይም ክሪስቶስ ሶሊስ በፍጥነቱ እና በቀጥታ ወደ ግብ በሚያደርገው እንቅስቃሴ ለአርሰናል የግራ ክንፍ አዲስ የመጫወት አማራጭ ያመጣል። በሌላ በኩል የሳሊባ ጉዳት በቶሎ ካልተፈታ ክለቡ ከመዘጋቱ በፊት ተጨማሪ ማዕከላዊ ተከላካይ ማስፈረም ግዴታ ይሆንበታል። የዛሬው የአርሰናል ትኩስ ዜናዎቻችን እነዚህን ይመስሉ ነበር። እንግዲህ የጉነርስ ቤተሰቦች አርሰናል ክሪስቶስ ሶሊስን ማስፈረሙ እና የሳሊባ ጉዳት በቡድኑ ላይ የሚያመጣው ተጽዕኖ ምን ይመስላችኋል? አስተያየታችሁን በኮመንት ላይ ጻፉልን። ይህን የአርሰናል ዜና ካገኘችሁት አስደሳች ከሆነ ላይክ ማድረጋችሁን አትርሱ። የቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጉነርስ ዶፕ ኒውስን ይቀላቀሉ። የደወል ምልክቷን በመጫን በየቀኑ የሚወጡ የክለባችን ዜናዎች የመጀመሪያ ሆናችሁ ተከታተሉ። ስለተከታተላችሁን እናመሰግናለን። ጉነርስ ለዘላለም